እግዚአብሔር እንደዚህ ያለኝ ይሄ ወር የምትንቀሳቀሱበት ወር ነው አለኝ። ወሩ የምትንቀሳቀሱበት ወር ነው። ወሩ የምትወርሱበት ወር ነው። ወሩ የምታሸንፉበት ወር ነው። የሚቆጡ የሚበሳጩና የሚያሾፉ ሰዎች አይደሉም፣ መንፈሳዊ ጠላቶቻችን ናቸው። እንደዚህ ስንናገር ደግሞ ገደብ ያለፈ የዋ መሆንም አያስፈልግም። መንፈሳዊ ጠላቶቻችን ናቸው ብለን ስንናገር ሰይጣን ብቻውን መጥቶ ያሾፋል ማለት አይደለም። ሳምባዲን ይጠቀማል። አካል ያለውን ሰው ወይ ረጅሙን ወይ አጭሩን ወይ ሴት ወይ ወንድ ወይ ከጎረቤት ወይም ከመስሪያ ቤት አንድ ሰውን ተጠቅሞ ነው የራሱን ባህሪ የሚያሳየው። የሰይጣንን ካራክተር የሚጫወቱ ተጫዋቾች አሉ፣ የሰይጣንን ተግባር የሚያሳዩ። መንፈሳዊ ጠላታችን ሰይጣን ነው ስንል ሰይጣን ብቻውን አይመጣም። ሰይጣን ብቻውን አይመጣም። ሰይጣን ልብስ አይለብስም። ሰይጣን ምግብ አይበላም። ሰይጣን ሴት አይደለም፣ ወንድ አይደለም። ሰይጣን መንፈስ ነው። እኛን ግን የሚዋጉት እንደዛው ነው አይደለም፣ ወይ በወንድ ወይ በሴት ወይ በረጅሙ ወይ ባጭሩ። ስለዚህ ምን ማለት ነው? ሰዎችን ይጠቀማል ሰይጣን። እኔ የሰው ጠላት የለኝም የሚለውን ቃል በደንብ ነው ምስማማበት። ነገር ግን ጠላት የሚጠቀማቸው ሰዎች እንዳሉ አምናለሁ። ሰው ለሰው ጠላት ሊሆን አይችልም። እግዚአብሔር ሰውን ሲፈጥር በራሱ ባህሪ ስለፈጠረ በራሱ አምሳል ስለፈጠረ ሰው ለሰው ጠላት ሆኖ መቆም አይችልም። ሰይጣን አእምሮውን ሲቆጣጠር ግን ጠላት ሆኖ መቆም ይችላል። ስለዚህ የለየን እንመታለን። መልካም ስራ እየሰራችሁ መሆኑ ከተሰማ ሰይጣን ይቆጣል። ሰንበሌጥ መቆጣት የጀመረው ዝም ብሎ ከመሬት ተነስቶ አይደለም። የኢየሩሳሌም ቅጥር እየተሰራ ነው፣ በአማረ ሁኔታ እየሄደ ነው፣ በሚገርም ስፒድ ቀጥሏል የሚባለውን ዜና በሰማ ጊዜ ነው መቆጣት የጀመረው። አሁን ያላችሁበት ህይወት ጠላትን የሚያስቆጣ እንዲሆን እፈልጋለሁ። ነህምያ ምዕራፍ 4 ቁጥር 1 ላይ ሰንበሌጥ የተባለ ሰው ተቆጣ፣ ተበሳጨ፣ አላገጠ። የባለ ራእዩና የህዝቡ ምላሽ ምን ነበረ የሚለውን ከእግዚአብሔር ቃል በመናይበት ጊዜ ወደ እግዚአብሔር ጸለዩ ይላል። ወዴት? ወደ እግዚአብሔር ጸለዩ። ከዛ አካባቢ አደገኛ ቁጣ ሲተኮስ እነሱ ይጸልያሉ። ብስጭቱን እያዩ ይጸልያሉ። ማሾፋቸውን እየተመለከቱ እነሱ ወደ እግዚአብሔር ይጸልያሉ። ለምን? አንተ ተዋጊ ነህ፣ እኛ አንዋጋም። አንተ ሁሉን ቻይ ነህ፣ እኛ ምንም የምንችለው ነገር የለም። አንተ መንገዱን ታውቃለህ። አቅም ይጠይቃሉ ከእግዚአብሔር፣ ፋይናንስ ይጠይቃሉ ከእግዚአብሔር፣ ለቅጥሩ ስራ የሚሆን ባጀት ይጠይቃሉ ከእግዚአብሔር። እያንዳንዱን ነገር እግዚአብሔር በሰዓት በጊዜ የሚያስፈልጋቸውን በሙሉ ዴሊቨር ያደርጋል። በሰዓት